አንድ ልጅ ቢኖረኝ ኖሮ ለልጅ ብዬ ነው የለፋሁት። ብዙ ጊዜ ነው ያጠፋሁት ለልጅ ብዬ ነበር ትላለች እህታችን። የቁጭት ታሪኳን እያጋራችን ነው ሰሞኑን ቲክቶክ ላይ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ሆይ? እኔ ያለው እግዚአብሔር ይመስገን። እንግዲህ ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቻናሌን ተቀላቀሉ። ላይክ ኮሜንት ስለምትሰጡኝ አመሰግናለሁ። እንግዲህ እህታችን በጣም ስላሳዘነችኝ ስለሷ አንዳንድ ነገር ልፈልጌ ነው። ብዙ አሉ ሚዲያ ያልወጡ ብዙ አሉ ሴቶች። በርግጥ ግን በቃ ተስፋ የሚያስቆርጥ ነገር አለ ብዙ ጊዜ በአሁን ሰዓት አብሶና ለዚህ በስደት ላይ እድሜያቸውን የሚጨርሱ ሴቶች አሉ። እንደው ከዚች ልጅ ተምራችሁ ጊዜ ባታጠፉ ስደት ላይ ባይነኝ እና ያው ብዙ ቀዳዳዎች እንዳሉ ይታወቃል። ግን አይሞላም። ዞሮ ዞሮ ኢትዮጵያ ኑሮ ስለማይሞላ ራሳችንን እየጠበቅን እና ምን ልላችሁ ፈልጌ ነው እህቶቼ፣ ቢያንስ የምትኖሩለት ሰው ያስፈልጋል። ልጅም ከሌለ ልጅ፣ እርግጥ ቤተሰብ ካለ ቤተሰብን ለማሳደግ ቤተሰብን ለመርዳት ነው የተሰደዳችሁት ይታወቃል። ግን ደግሞ ቢያንስ ለራሳችን መሆን አለብን። አንዳንድ ቤተሰብ በዚህ ሰዓት ላይ ምንም ብታደርጉለት ምንም የማያመሰግን ቤተሰብ አለ። በዛው ልክ ደግሞ አመስገኝ ቤተሰብም አለ። ግን በብዛት የምንሰማው ነገር ምንም ደስ የሚል ነገር አይደለም። እና ይህች እህታችንም በሽተኛ ሆና ምናምን በቃ በጣም ብዙ መከራ ደርሶባት ነው አሁንም ስደት ላይ ናት። እና ቢያንስ ደግሞ አንዳንድ ሰዎች አላችሁ ቢያንስ መርዳት እንኳን ባችሉ ከመጥፎ ቃላት ብትቆጠቡ፣ መርዳት ባችሉ እንኳን ዝም በማለት ብትተባበሩ፣ ኮሜንት መጻፍ ግዴታ አይደለም እና ባትሳደቡ ባይኔ አትሳደቡ። እሷ ከፍቷት ነው የሆዷ እንድታዋይ የመጣችው እና መሳደቡን ምን አመጣው? እና ባትሳደቡ ባይኔ። መጻፍ ግዴታ አይደለም። ኮሜንት መጻፍ ስክሮል ማድረግ ይቻላል፣ አለማየት ይቻላል። ስለዚህ መጥፎ ነገር አትጻፉ። መርዳት እንኳን ባችሉ፣ ማጽናናት እንኳን ባችሉ መጥፎ ነገር እየጻፋችሁ የባሰ በሽተኛ አታርጓት ልጅቷን ለማለት ነው። እና እህቶቼ ተጠንቀቁ ላለሁኝ አመሰግናለሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ስኳር ይዞኝ ብዙም አልቆየም። ቢያንስ 6 አመት በኋላ ግፊት ተጨመረበት። ነርቭ ድሮም አለ ሲጀመር ነርቭ አለብኝ። ግን የመጀመሪያ ኦፕሬሽን ሳደርግ እኔ ስኳር ስላልነበረብኝ ቶሎ ነው መዳን የቻልኩት። ሁለተኛውን ኦፕሬሽን እዚህ ዱባይ ላይ ነው ያደረኩት። ስኳር ነበረብኝ እና ተሰቃይቼ ነው የዳንኩት። እንደውም አሁን በቅርቡ አንዲት ጓደኛችን በእንትን ኢንፌክሽን ምክንያት ሆስፒታል ናት ያለችው፣ እግዚአብሔር ይማራት እና እኔም የእሷ እጣ ይደርሰኝ ነበር። ምክንያቱም የመጨረሻ ደረጃ ደርሼ ነበር ታምሜ ማለት ነው እና ማለት በጣም እግዚአብሔርም ይከብድ ነበር። ብቻ ያው እሱን ኦፕሬሽን ከዳንኩ በኋላ አንድ ውሳኔ ላይ ደረስኩኝ ማለት ነው። እስከ 2017 ድረስ ስራ እየሰራሁ ነው። ሹፌር ነኝ። ነገር ግን ሰው በህይወት ያልነበረ እድሜ 34 አመት ምናምን ይሆነኛል። ተነስቼ ወደ ኢትዮጵያ ገብቼ ምናምን እንትን እዛ ከመግባቴ በፊት የሆነ ሰዓት ላይ መኪና እየነዳው ስልኬን እንደዚህ ይዤ ከስተመር ጭኛለሁ። ሲግናል ላይ ቆሜ እንደዚህ ፌስቡክ ስከፍት እንኳን ተወለድክ ውዱ ባሌ የሚል እዚህ ግንባሩ ላይ ጭንቅላቱ ላይ ተለጥፎ ፖስት ተደርጎ አየሁ። የኔው ጉድ ነው። ሰውየው ለባል ፕሮሰስ እያለ ማለት በጣም ትንሽ ጊዜ ነው ያለፈው። ሲምፕሊ የሚገርማችሁ ነገር ማለት ነው እኔ እና አንቺ ባልና ሚስት አንሆንም ካለኝ በኋላ ማለት ነው እግዚአብሔር ምስክሬን ነው ምን እንዳለኝ ታውቃላችሁ? እኔ ባገባ እንኳን አለ የ80 ሚስት እንኳን ብትኖረኝ በህይወቴ በማንኛውም ሰዓት ላገኛት የምፈልገው አንቺ ነሽ። ያኔ ምንድነኝ ታዲያ? እሱ የ80 ሚስት እንኳን ቢኖረው በህይወቱ ገብቼ ሊቸገርልኝ ይችላል። ገብርኤልን ቃል በቃል ወርድ ባይ ወርድ ይሄንን ብሎኛል። እኔ ከኪሴ አይደለም ያወጣው። ባገባ እንኳን በህይወቴ ትኖሪያለሽ አለ። ያኔ እኔ ውሽማው ልሆን ማለት ነው፣ አይኔ እያየ ማለት ነው። ክፉ ከክፉ ንግግሩ ይሄ ነበረ።
እኔ ወንድ ተጫውቶብኛል ጢባ ጢቦ ምን አለፋችሁ ታዲያ ምንድነው እኔ ጥቅሜ ምንድነው በዚህ ዓለም ላይ ያኔ ለሚመስላችሁ ስመርጥ ለመሰላችሁ ሰዎች ስትመርጥ አሁን እውነት በ20 ዓመትሽ የሚጠይቅሽ ሰው አተሽ ነው አንቺ ብለሽ አይደለም አልጠየቁኝም አልጠየቀኝ የለም እንደ ህጉ እናቴ የሆነ ሰዓት ነፍሷን ይማረውና በጣም የሚያስቅ ነገር ተናገረች የሆነ ወንዝ ነበረኛ አካባቢ የሆነ ወንዝ ምንድን ነበር የወንዙን ስም ምንጭ አለ እዛ ጋር ድቡልቂኝ ይባል ምን ይባል ብቻ ስሙን ረስቻለሁ እዛ ወንዝ ጋር ይሄዱና ሴቶች በእንስራ ውሃ ሲቀዱ እየመጡ ወንዶች ይጠልፏቸዋል እየጠለፉ የገሌ ልጅ ተጠለፈች የገሌ ልጅ ተጠለፈች ገሌ ከዛ ተጠልፈው ስትሄድ ማዬ ሰርግ ልትበላ ኦኬ ሰርግ ልትበላ ስትሄድ የገሌ ልጅ እኮ የሆነ ወንዝ ሄዳ ተጠለፈች ምናምን የሚባለውን ነገር ሰማን ማለት ነው ታላቅ እህቴ ምን አለችኝ ጌጤዋ ተነስተን እዛ ወንዝ እንሂድ እንዴ ያለችኝ ሆነ ሰዓት ላይ ማረሳው ንግግሯ ነው በነገራችን ላይ እናቴ ደግሞ ማለት ነው የሆነ ሰዓት እንዲህ አለች የሰውን ሴት እዛ ያ ድቡልቂኝ ያነሳለት እንደው የኔ ልጆች ማን ይሆን የሚያነሳቸው አለች ለምን የሰው ሰርግ እየበላው እኔ ሰርግ መደገስ አልቻልኩም የሚለው ነገር በጣም ብዙ እናቶችን ይከነከናቸዋል ይሄን ነገር አትርሱ እንዳለ ሆኖ ማለት ነው ገብተሻል እሺ ማለት ከጀርባ ሆኖ ችግር የለውም ከጀርባሽ ነው ማለት እኔ ለነገራችሁ የፈለኩት ማለት ነው አንዳንድ እናቶች እናንተ ቤት ውስጥ እንዳትቀመጡ አይደለም የሚፈልጉት የናንተን ልጅ ማየት ወይም እነኚህ ነገሮች እንዳሉ ሆኖ ሰርግ በልቼ እንዴት ውለታ አልመልስም የሚለውም ይይዛቸዋል እና ከቃል ይሄንን ብላለች የሰውን ሴት ይሄኛው ወንዝ አነሳለት ብላለች እና ከተወሰነ ጊዜ በኋላ እውነት ለመናገር ታላቅ እህቴ ማግብታለች ወንድሜ ማግብቷል እኔ አረብ ሀገር እያለሁ ታናሽ እህቴ ማግብታለች ሁሉም ማግብተዋል ሁሉም የልጆች እናት የልጆች አባት መሆን ችለዋል እናቴ በየመሃሉ በገባው ቁጥር ልጅ ስጪኝና ሂጂ እኔ ያሳድጋለሁ አለች እዛ ይሄን ነገር በደንብ አድርጌ ማሰብ ጀመርኩ ለእናቴ ሰጥቼ እንደሰው ልጅ ይኖረኛል ብዬ ብዙ ልጆች አብረውኝ እዛ ከሚሰሩ መካከል ልጆቻቸውን ጥለው የመጡ አሉ ግን እነሱ በጊዜ ነው የወለዱት በ20 ቤት በ10 ቤት ሁሉ ወልደው ጥለው የመጡ አሉና እኔ ግን እድሜ በጣም ቆስቁሷል ፕላስ ደግሞ በጣም የሚያመኝ ሴንሲቲቭ ቦታ እሱንም ማህፀኔ ነው የምታመመው በጣም ያመኝ በእጢም ደም በጣም ይፈሰኛል በጣም ነበር ደም የሚፈሰኝ አለማቋረጥ ከወር እስከ ወር በቃ ስታዩኝ ሁሌም ነጭ እስከሆን ድረስ ደም ይፈሰኝ ነበርና የሆነ መድኃኒት እንትን ጥገኛ ሆኜ ቀረው ፖንስታን የሚባል መድኃኒት ጥገኛ ሆንኩ እሱ መድኃኒት በየወሩ ወስደው ነበር ግን ደግሞ ክርስቶስን ነው የምላችሁ በጣም ብዙ ሴቶች አላችሁ እንደዚህ አሁን ማዳም ቤት ሆናችሁ በማህፀን እጢ በተለያየ በሽታ ወይ በዩሪነሪ ትራክ ኢንፌክሽን የምንለው ወይ ደግሞ የሽንት ቧንቧ ወይ ደግሞ የማህፀን ኢንፌክሽን የሚባሉት በጣም ለከፋ ችግር እንደሚዳርግ የማታውቁ ሰዎች አላችሁ ለከፋ ላሰቃቂ ችግር ይዳርጋል ካልተጠነቀቃችሁበት ማህፀናችሁ ከታመመ በተለይ ልጆቹ ወልጅቷ ወደዚህ እንዳትመጣ እንደው በመድኃኒዓለም እንዳትመጣ በጣም ከባድ ነው ክርስቶስን ነው የምላችሁ